አሁን በዚህ ጉባኤ የሚጸድቀው ሁለተኛው ምዕራፍ የማንሰራራት ዘመን ነው። የማንሰራራት ዘመን የቁልቁለት ጉዞ፣ የጎንዮሽ ጉዞ የሚያበቃበት ማለት ነው። በአንደኛው ጉባኤያችን በቂ ስንዴ ማምረት ይኖርብናል፣ ከውጭ ስንዴ ማስገባትን ማቆም አለብን፣ ኤክስፖርት ማድረግ አለብን፣ ህዳሴን መጨረስ አለብን፣ የኢትዮጵያን ኢኮኖሚክ ሪፎርም መጀመር አለብን ብለን ነበር። ከዚህ ጉባኤ በኋላ በሚቀጥሉት ወራት እነዚያ የተነጋገርንባቸውን ጉዳዮች የምናስመርቅበት፣ ሪቫን የምንቆርጥበት፣ አሻራ የምናስቀምጥበት፣ ኢትዮጵያ የጀመረችውን ለማስቆም ከግራ ከቀኝ ከውስጥ ከውጭ ጥረት ቢደረግም ጨክነን ጨርሰን ለኢትዮጵያ ሕዝብ ብስራት የምናበስርበት ዘመን ከፊታችን ባሉት ወራቶች የሚገለጥ ይሆናል።